أحبائي أعزائي إخواني في الله السلام عليكم ورحمة الله وبركاته ودي تكبراتشو وندمهتوچي بعالم زوريا متገኙ በሙሉ ዛሬ ኢንሻአላህ ተዓላ በተመሳሳይ ፕሮግራም 27ኛው ክፍል 27 ኢንሻአላህ አንዳንድ ነገር እንተዋወሳለን የሚለውን ኢንሻአላህ ስለ ሰው ልጅ አስፈላጊ የሆኑ ከአላህ ጋር ያለንን ግንኙነትም ያሳምርልን ነገር بمكر عزل إن شاء الله تعالى لمتواوس يا أهلنا بارك الله فيكم بعالم زوريا الله تشوه يا الله سلام إذنة وبركة ورحمة يورد باتشوه يالكن إن شاء الله بتمساساي تمهرت زاري من نمارو إن شاء الله الله سبحانه وتعالى انقدي السن بمنا ملكبت جيزي إحسان بلنال سران ماطرات بلنال سرا يمنا تراتشو سرا من أين السرانو لمسالي أنواع العبادة يميبالو አሉ ማለት ነው አንዋዑል ዒባዳ የዒባዳ ዘርፎች ወይንም አይነቶች ምን ይመስላሉ የሚለውን የተወሰነ ያህል እንመለከታለን ከአንዋዑል ዒባዳ አንደኛው ዱዓ አንደኛው የዒባዳ ዘርፍ ነው ኸውፍ አላህን መፍራት የዒባዳ ዘርፍ ነው ረጃ አላህን መከጀል የዒባዳ ዘርፍ ነው ተወኩል بالله ممكات يعبادة زرفنا رغبة منيوت تصفى مكجلم كالله عندنا يهم رغبة رهبة النزيه تمساسايك على توشناتشو والذبح اردم النزيو سنارد بسم الله الله أكبر ريال يمنار دبت انسسابا ميتار دبت جيزي النزاي يتبالى متاردوم قربة لا الله لمقرب ملكامن ستن مسواس سنادرك يام يا الله كعبادة زرفنا مالت الميكوترو ليلو النذر نذر سلت باي وددم عند سو الله لا درجلت يا الله ولا تكفلنا نጨርሰው መቼም ለተደረገልን ነገር الله سبحانه وتعالى مسغانا ለማቅረብ የምናደርገው ሄደን እንጾም ካል እንስገድ ካል እነ ሐጅ እናድርግ ካል ማንኛውንም ለአላህ ቃል ፕሮሚስ የገባነውን ነገር ያንን መፈጸምም ምንድነው ከዒባዳ ዘርፍ ነው ማለት ነው ሌላው ጾም ነው ማለት ነው ጾምም ዋናው ወደ አላህ ከሚያቀራርበን ጾም ነው ማለት ነው ጾም አንድ ሰው የፈለገ ነገር ቢሰራ መልካም ነገር በሚሰራበት ጊዜ የተወሰነ የሚያገኛት ምንዳ ሁሉም የታወቀ ነው ማለት ነው ግን ጾም ሲቀር وانا اجزي به على الله سبحانه وتعالى ጾምን ምከፍለው እኔ ነኝ بغير حساب ولا አንድ ሰው ይህ ያህል ነው ብለው ሂሳብ ሳይተሳሰብ ያለ ሂሳብ የሚሰጠው አላህ ጋር ያለ ሰብር ጾም የመሳሰሉ ናቸው ማለት ነው እነዚህ ትግስት ያደረገ ሰው ጾም የሚጾም ሰው አላህ ምንዳው አላህ ዘንድ ነው ያለው ማለት ነው እንዲሁም ሌላ ወንድሞቼ ሰላትም የዒባዳ ዘርፍ ነው ሰላት ዋናዎቹ 5 ካል ከሱ ሌላ ፈርዶች ሱናዎች በቀን ውስጥ 12 ጊዜ ሱናዎችን ብቻ የሰገደ ቡንየት ለሁ በይተን ፊል ጀና ብለዋል ነብዩ አለይሂ ሰላቱ ወሰላም ጀነት ውስጥ ምን የመሰለ ቤት ይገነባለታል ብለዋል ለማን ተጨማሪ ሱናዎችን ሰላቶችን የሚሰግዱ ሰዎች ከዋጅብ ከፈርድ ሰላት ግዳጅ ከሆኑ ዙሁር ዓስር ፈጅር ዙሁር ዓስር መግሪብ ዒሻ ከነዚህ ውጭ ተጨማሪ የሚሰግድ ሰው ከነሱ በኋላ ከፈጅር በፊት 2 ከዙሁር በፊት 4 ከዙሁር በኋላ 2 ከመግሪብ በኋላ 2 ከኢሻ በኋላ 12 የሰገደ ለሱ ጀነት ውስጥ ቤት ይገነባለታል ብለዋል ነብዩ አለይሂ ሰላቱ ወሰላም ይህ ተጨማሪ ነገር ነው በዋናው ራሱ ሰውየው በትክክል ከሰገደ የሚያገኝበት ሲሆን ይህ ተጨማሪ ሲጨመር አላሁ አክበር ለአላህ እንግዲህ በጣም ቅርበት አለው ማለት ነው ያ ሰውዬ ሌላው ወንድሞቼ ሱጁድ ማብዛት ነው ሱጁድ የዒባዳ ዘርፍ ነው ሁሉ ጊዜ መስገድ ያለብን ለሰው ማጎንበስ ሳይሆን ለተለያየ ነገር ማጎንበስ ሳይሆን ለአላህ በብቸኝነት ለአምላካችን ለፈጠረን ማጎንበስ ይህ የዒባዳ ዘርፍ ነው ማለት ነው ሌላው
አንድ ሰው ወደ ሐጅ በሚሄድበት ዑምራ በሚሄድበት ጊዜ ጠዋፍ እነዚህ 7 ጊዜ የሚዞሩት ካዕባን ሴንተሩን 7 ጊዜ የምንዞረው ያ ጠዋፍ ተብሎ ይጠራል። የኢባዳ ዘርፍ ነው ማለት ነው። ከኢባዳ አይነት ነው ያም። ሌላው ደግሞ ወንድሞቼ ሐልፍ ወላሂ ብለን መማል። ለምሳሌ አንድ ሙስሊም አይጠበቅበትም ዝም ብለው መማል። የማለ እንደሆን በውሸት የማለ እንደሆን ወይ 3 ቀን መጾም አለበት ወይ ምንድነው ፈከፋረቱሁ ኢጥዓሙ 10 መሳኪን 10 ሰው ማብላት አለበት ወይ 3 ቀን መጾም አለበት ማለት ነው። አንድ ጊዜ ከልቡ የማለ እንደሆን ማላ በጣም ቅጣቱ ከባድ ነው። እንደገና ማላ መማል ያለብን ለአላህ ብቻ ነው። ለሰው ልጅ ብለን አንድ ሰው በአባቴ ይሁንብኝ፣ በየገሌ ይሁንብኝ፣ በእናቴ ይሁንብኝ፣ እኔ ልሙትልህ፣ እኔ ልሩጥልህ፣ እኔ እንደዚህ ልሆን ብሎ መማል ይህ በጣም የተከለከለ ሐራም ነው ማለት ነው። አይሆንም። መማል ያለብን ወላሂ ብለን ነው መማል ያለብን። ወተላሂ ወቢላሂ የምንላት እቺን ቃል በአላህ ስም ብቻ መማልስ ነው የሚጠበቅብን። ከዚያ ውጭ ከማል አላህ ዘንድ ያስጠይቀናል። ወንድሞቼ ማላም በማንም ሰው እዚች ይህ ሽርክ ነው ማለት ነው። ከአላህ ውጭ መማል የለብንም ማለት ነው። ወልሑክም ፍርድ በትክክል ፍትሃዊ ፍርድ መፍረድ በሰው ልጅ ላይ ለአላህ ከአምልኮት ነው የሚቆጠርለት ማለት ነው። ፍትሃዊ አድርገን ለሰው ልጅ መፍረድ አለብን። በዳኝነት ቦታ ያለን፣ በአካባቢ ያለን፣ በገንዘብ ላይ፣ በአስተዳደር ላይ፣ በምንም ላይ የምንሰራ ሰዎች ፍትሃዊ አድርገን ለአንዱ ሳናዳላ በትክክል መፍረድ እንዳለብን ይህ ከዒባዳ ዘርፍ ነው ማለት ነው። ወገይሪ ዛሊከ ምን አንዋዕ ልዒባደቲ መሽሩዕ ሌላ የዒባዳ ዘርፎችም ስላሉ ኢንሻአላህ አላሁ ስብሓነሁ ወተዓላ እኔንም ሆንኩ እናንተንም ሰምቶ ስራ ላይ ከሚያውሉ አላህ ያድርገን። በሚቀጥለው ፕሮግራም እንገናኛለን። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።